ሮዝ ከለሯ እንደ ፈልጦና ገብታበታለች ማለት ነው። በጣም የሚያምር ቆንጆ ዲዛይን ነው ማለት ነው። ይሄ በጣም ነው የሚያምረው። ለአዲስ ዓመት በደንብ ፍክት ነው የሚያደርገው። ልብሱ ራሱ የፈካ ነው። በደንብ የሚያዘንጥ ቆንጆ አዲስ ዓመትን ሪፕሬዘንት የሚያደርግ የልብስ ምርጫ ነው ማለት ነው። ለአዲስ ዓመት ዲስካውንት ብቻ እየወጣ ነው ማለት ነው። እንደምታዩት ነው ሙሉ በሙሉ ጨርቁ ሳባ ጨርቅ ነው የተሰራው። ጥለቱ ደግሞ ከታች አብሮት ወጥ ተደርጎ እየተሰራ ነው ማለት ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? ባርከን ጥበቦች ነን። ዛሬም ደግሞ በሰዓታችን ቆንጆ ቆንጆ ልብሶችን ለእናንተ ይመጥናሉ ብለን ያሰብናቸውን ለአዲስ ዓመት መዳረሻ የሚሆኑ ቆንጆ ቆንጆ ልብሶችን ይዘን ቀርበናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለምታዙን ለምታበረታቱን ደግሞ በጣም ከልብ እናመሰግናለን። እታች ላይ በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ልታዙን ትችላላችሁ። ዋትሳፕ እና ቴሌግራም ላይ ኮንታክት ብታደርጉን የምትፈልጉትን ነገር እንመልሳለን ማለት ነው። ዛሬ የማሳያችሁ የመጀመሪያው ልብስ እኔ ራሴ የለበስኩትን የመጀመሪያው ልብስ ነው ማለት ነው። እንደምታዩት በጣም የሚያምር ቆንጆ በአራት አርብ ተደርጎ የተሰራ ነጭ በሲልቨር ተደርጎ ለቤተ ክርስቲያንም መሆን የሚችል አሁን በተለይ ለ16 ፍስለታ ወይም ደግሞ ከዛም ውጪ ደግሞ በሌላ ከለር ወይም ደግሞ በዚሁ ከለር ለኖርማል ቀን ሳንጮህ በደንብ ሊታይ የሚችል ቆንጆ የልብስ ያሰራር ምርጫ ነው ማለት ነው። ከጀርባው እንደምታዩት ነው። በጣም ነው የሚያምረው። እንደምታዩት ነው ሙሉ ጥልፍ ተደርጎ ነው የተሰራው። ከፊት ለፊትም ደግሞ እንደምታዩት ይሄው በደንብ ያስታውቃል። በደንብ ሙሉ በሙሉ ጥልፍ በጥልፍ ተደርጎ የተሰራ ፈርጦቹ አገባባቸው በደንብ ቦታቸውን ጠብቀው ወገቡም ደግሞ በደንብ ፈርጡ ቆንጆ ተደርጎ ጠብቆ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደዚህ አይነት ልብሶች ብዙ ጊዜ ለቤተክርስቲያን እንጠቀማቸዋለን። ከቤተክርስቲያን ውጭ ደግሞ ለኖርማል ቀንም ፕሮግራም ሲኖርብን ያልጮኸ ከለር ምርጫ ማድረግ የምንፈልግ ከሆነ ይህንንም ልብስ ሪከመንድ ማድረግ እንችላለን ማለት ነው። እጁ አሰራሩ እንደምታዩት ምላስ እጅ የምትባለው ነች። ጉርድ እጀ ጉርድ አይደለም ግን ምላስ ነች። እቺ ትንሽዬ ነች። ልክ እንደዚህ ትከሻችን ላይ ስናደርገው በጣም ግሬስ አለው። ቅልጥፍ ያለ ነው። ልክ እንደ እጀ ጉርዱ እዚህ ድረስ መጥቶ ግጥም አይልም። አጭር ነው። በጣም ያምራል። ቆንጆ ነው። ነጠላውንም እንደምታዩት ነው። በቆንጆ ሁኔታ በትልቁ አድርገን እየሰራ ነው ማለት ነው። በደንብ ያዘንጣል። በጣም ያምራል። ይሄን ቀሚስ እኛ ጋር ለማሰራት በ26 ሺህ ብር እኛ ጋር በቆንጆ ሁኔታ ታገኙታላችሁ። ምንድነው ልዩነቱ? ከታች ላይ ቀጭን ጥበብ ቢሆንም ጥልፉ ከላይ ደግሞ በጣም ሰፊ ነው። ጀርባውንም ደግሞ እንደምታዩት የዞረ ሰፊ ትልቅ ጥልፍ ነው ማለት ነው። ዋጋው ምናልባት ይሄኛው በዝቶብናል ካላችሁ ከወገብ በላይ ያለውን ጥልፍ ቀንሰን በታችኛው ጥልፍ ዋጋውን ቀንሰን ደግሞ ልናስተናግዳችሁ እንችላለን ማለት ነው። ይሄኛው ግን ወገብ በላዩ ጥልፉ በጣም ብዙ ስለሆነ ነው 26 ሺህ ዋጋውን እየሰጠናችሁ ማለት ነው። ከዛ በመቀጠል ደግሞ ማሳያችሁ ዛሬ ቆንጆ የሆነ ለአዲስ ዓመት ከተዘጋጀ ቆንጆ ለየት ያለ አሁን ላይ ደግሞ ፋሽን የሆነ የአሰፋፍ ስታይል ነው ማለት ነው። እንደምታዩት ነው ሙሉ በሙሉ ጨርቁ ሳባ ጨርቅ ነው የተሰራው። ጥለቱ ደግሞ ከታች አብሮት ወጥ ተደርጎ የተሰራ ነው ማለት ነው። ይሄ በጣም ቆንጆ ምርጫ ነው። በጣም ነው የሚያምረው። እንደምታዩት ነው ለጥለቱ ስር በደንብ ጨርቅ ማድረቂያ አድርገን የሰራ ነው ማለት ነው። ይሄ ጨርቅ ማድረቂያ ያለው ያ ማለት ጨርቁ አይበዘበዝብንም። ፈርጥም አድርገንበታል፣ ጣል ጣል አድርገንበታል። ለአዲስ ዓመት በደንብ ፍክት ያደርጋል። ይሄንንም ጨርቁን በደንብ ማየት ይቻላል። በጣም ቆንጆ ተደርጎ የተሰራ የሳባ ጨርቅ ነው ማለት ነው። እቺ በስከርፍ ነው የተሰራችው። እቺ ስከርፏ እንደዚህ ተደርጋ ጣል አርገናት ልንወጣትና ልንጠቀምበት የምንችል ነው ማለት ነው። በጣም ያምራል። ከፊት ጋር ምናምን በተለይ ደግሞ ሳባ ስለሆነ ክሬም ከለር ስለሆነ በጣም ያምራል። በጣም ያዘንጣል። አዲስ ዓመትን ዩኒክ አድርገን ልናልፍበት እንችላለን ማለት ነው። ይሄ ቀሚሱ እንደምታዩት ከላይ አንገቱ ቅዱ እንደ 4 ማዕዘን እንደዚህ መጠቀም እንችላለን። ከፈለግንም ደግሞ እቺን እንደዚች ወረድ አድርገን በዚህ መልክ መጠቀም እንችላለን። ወገቡ እዚህ ጋር ዲስፕሌይ ላይ ስለሆነ ነው። በሰፊ ከተፈለገ በሰፊ ቅድም እንዳሳየዋችሁ፣ በጠባብ ከተፈለገ ልክክ ያለ ከተፈለገ ደግሞ በዚህ መልክ ልክክ ያለ አድርገን ቆንጆ አድርገን የምንሰራ ይሆናል ማለት ነው። ከተፈለገ ደግሞ ይሄንን እንደዚህ አድርገን ስቲል ግን በሼፓችን ሆኖ እንደዚህ አድርገን በደንብ በቆንጆ ሁኔታ መዘነጥና መዋብ ይቻላል ማለት ነው። ስለዚህ ይሄ ቀሚስ በዚህ መንገድ ተደርጎ ልክ እንደዚህ ሲሰራ በጣም ያምራል። በደንብ የሚያዘንጥ ቆንጆ ልብስ ነው ማለት ነው። ስለዚህ አዲስ ዓመትን ወጣ ባሉ ልብሶች እንደዚህ ደግሞ በሳባ ጨርቆች ማሳለፍ ለምትፈልጉ በዚህ አይነት መንገድ ሪኮመንድ አደርጋለሁ። ጥብብ ባይልም ደግሞ እንደዚህ ለቀቅ ያለም ቢሆን ምንም ችግር የለውም። በጣም ያምራል። ከኋላ ስንጥቅ ስላለው በጣም የሚያምር ይሆናል ማለት ነው። ይህን ቀሚስ እኛ ጋር እንግዲህ እንደዚህ ተደርጎ ተሰርቶ አልቆ ለአዲስ ዓመት ዲስካውንት በ18 ሺህ ብር እኛ ጋር ታገኝታላችሁ። ሙሉ በሙሉ ሳባ ነው፣ ሙሉ በሙሉ ማለት ነው። በቀጣይ ደግሞ ማሳያችሁ
ይሄንን ቀሚስ ነው ማለት ነው። ይሄ ደግሞ ምንድነው የቻይና ጨርቅ ነው ግን ሳባ አይደለም። ይሄ ደግሞ ሳባ ነው። ልዩነቱ ይሄ ወዝ አለው፣ ይሄ ወዝ የለውም። ልዩነት አላቸው። ይሄ የቻይና ይሄ ምንድነው ሳባ ጨርቅ ነው። ይሄ ግን የቻይና ጨርቅ ነው ማለት ነው። ስለዚህ ሁለቱ እራሳቸው ልዩነት አላቸው በደንብ ማለት ነው። አንገቱ ላይ እንደዚህ በደንብ በቆንጆ ሁኔታ ፈርጥ አድርገንበት ልክ እንደዚህ ለሰመር ድሬስ በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው። በተለያየ ከለር እነዚህንም ልብሶች መስራት ይቻላል። ከፈለግን እቺ ሰደርያዋ እጥር ያለች ስለሆነች ለማተርኒቲ ሹት ላለባችሁ፣ የእርግዝና ፎቶሹት ላለባችሁ ምናምን በደንብ በቆንጆ ሁኔታ እንደዚህ አርቡን አብዝተን በደንብ በቆንጆ ሁኔታ የጨርቁን ሜትር አብዝተን እንደዚህ ብዙ አድርገን በደንብ የፎቶሹት በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው ማለት ነው። በተመሳሳይ ደግሞ በኖርማል ቀን ማድረግ የምንፈልግ ከሆነ አርቡን እንቀንሰውና እዚህ ጋር በጣም የሚጎተተውን እንቀንሰውና ቀልጠፍ አድርገን ስቲል አንገቱን እንደዚህ ፈርጥ አድርገን ወይም ደግሞ ጥልፍ አድርገን እጁን በምትፈልጉት ሁኔታ አድርገን ሰደርያውን ረዘም አድርገን በቆንጆ ሁኔታ ለእናንተ ከነጠላ ጋር ማች አድርገን ሰርተን የምንሰጣችሁ ይሆናል ማለት ነው። የዚህ ቀሚስ ዋጋ 16,000 ብር እኛ ጋር ታገኝታላችሁ ማለት ነው። እንግዲህ በመቀጠል የማሳያችሁ ዛሬ ደግሞ ቆንጆ ቆንጆ ብትኖችን ስቲል ዲስካውንት ያደረግንባቸውን ለአዲስ ዓመት የሚሆኗችሁን ልብሶች ነው እንግዲህ የምናሳያችሁ። ይሄ በጣም ቆንጆ ጥበብ፣ አዲስ ጥበብ፣ ከዚህ በፊት በሰፊ ጥበብ የምናውቀው ግን ደግሞ አሁን ላይ በመካከለኛ ጥበብ አድርገን የሰራ ነው ቆንጆ የልብስ ምርጫ ነው። በጣም ነው የሚያምረው። ሮዝ ከለር ከቢጫ ወርቅ ዘብ ጋርና ጎመኔ በቀይ ተደርጎ የተሰራ ነው። መሀል ላይ የመስቀል ምልክት አላት። ዳሩ ግን መስቀሉን የሚከባው አበባ ነው ማለት ነው። በጣም የሚያምር ዩኒክ የሆነ ለፕሮግራም መሆንም የሚችል ደግሞ ቀደም ብላችሁ ቶሎ ብላችሁ ኦርደር ካረጋችሁ ከለሩን ቀይረን ለአዲስ ዓመት መሆን እንዲችል የምናደርገው ልብስ ነው። ከአረንጓዴና ቢጫ መሆን አይጠበቅበትም። ለአዲስ ዓመት አዲስ ዓመትን ሪፕሬዘንት ለማድረግ ግዴታ አረንጓዴ ቢጫ መሆን አይጠበቅበትም። ስቲል ይሄ ራሱ ዩኒክ ሆኖ ቆንጆ የአዲስ ዓመትን ቫይብ ይገልጻል ብዬ አስባለሁ። መሀሉ ላይ አበባ ስላለው ነጠሉም ደግሞ እንደምታዩት ነው። በጣም ያምራል። የቀሚሱን ራሱን ዲዛይን ይዞ ግማሽ አበባው ገብታ መስቀሉ እንዳለ ሆኖ ነው ማለት ነው። በጣም ያምራል። ይሄው በጣም ቆንጆ ተደርጎ የተሰራ ነው። ወርቀ ዘብም አለው። አረንጓዴው ራሱን ችሎ አረንጓዴ ወርቀ ዘብ፣ ሮዙም ደግሞ በራሱ በቢጫ ወርቀ ዘብ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ይሄ ቀሚስ እኛ ጋራ ዙሪያውን 4/4 አድርገን በአንገትና እጅ ስራ ቢሰራ በጣም ቆንጆ ነው፣ በቂ ነው። ለምን ከለሮቹ ጠንከር ያሉ ከለሮች ስለሆኑ ከአንገትና እጅ የዘለለ ባይሰራ ሪከመንድ አደርጋለሁ። ሰው በአንገትና እጅ ስራ ይህንን ቀሚስ እኛ ጋር 18,000 ብር በዲስካውንት ዋጋ ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ለአዲስ ዓመት ካሰራ ነው ቆንጆ ቢጫ በአረንጓዴ ይገልጸዋል ብለን ከምናስበው ጥበብ ነው ማለት ነው። ይሄ ጥበብ በጣም የሚያምር ዩኒክ የሆነ አዲስ ጥበብ ነው። ስለዚህ ይሄንን ቀሚስኛ ጋር ዳሩን እንደምታዩት ነው። ፍሬሙን ሙሉ በሙሉ በመስቀል በቢጫና መደቡ ስሩ ደግሞ በቢጫ ወርቀ ዘብ አድርገን የሰራ ነው። ሙሉ በሙሉ ለአዲስ ዓመት ነው የሚሆነው። መደቡን ምንድን ያደረግነው ሙሉ በሙሉ አረንጓዴ አይደለም የሰራ ነው። አረንጓዴ በሰማያዊ ምናምን ሚክስ አድርገን የተለያዩ ከለሮችን ሚክስ አድርገን መደቡን ቀጥ ያለ አረንጓዴ እንዳይሆን የሆነ ለየት ያለ የሚያምር ከለር ሰካራም ስሜት እንዲሰጥ አድርገን የሰራ ነው። ቆንጆ የቀሚስ ምርጫ ነው ማለት ነው። መሀል ላይ እያንዳንዱ አበቦች ግን በስርዓት በቢጫ ተደርገው የተሰሩ ናቸው። ይሄ በጣም ነው የሚያምረው። ለአዲስ ዓመት በደንብ ፍክት ነው የሚያደርገው። ልብሱ ራሱ የፈካ ነው። በደንብ የሚያዘንጥ ቆንጆ አዲስ ዓመትን ሪፕሬዘንት የሚያደርግ የልብስ ምርጫ ነው ማለት ነው። ነጠላውንም እንደምታዩት ነው። ከቀሚስ ውስጥ በስርዓት አበቦቹ በደንብ የተካተቱበት ነው ማለት ነው። በደንብ ቆንጆ ተደርጎ የተሰራ በቤታችን በራሳችን ሸማኔዎች ያሰራናቸው ነው ማለት ነው። የቀሚሱንም ጨርቁን በደንብ ማየት ትችላላችሁ። ጽድት ብሎ በሁለት አይን መነን የተሰራ ነው። ጠርዙ በደንብ ያስታውቃል። ምትት ብሎ የተሰራ ነው። ይሄ ስፌት ሲያርፍበት ልገርሰስ አይልም፣ ላርጅ አይልም ማለት ነው። ስለዚህ በዚህ መንገድ በቆንጆ ሁኔታ ይሄን ቀሚስ በአንገትና እጅ ስራ ሰርተን እኛ ጋር በ18,000 ብር ታገኝታላችሁ ማለት ነው። ቆንጆ ልብስ ነው። በጣም ያምራል። እያዘዛችሁ ኦርደር እያደረጋችሁ። በቀጣይ ደግሞ የማሳያችሁ ይሄን ጥበብ ነው። ይሄም ጥበብ በጣም ያምራል። በጣም ቆንጆ የሚያምር የድሮ ጥበብ ግን ደግሞ በአዲስ መልክ ከለሩን በዘመናዊ ከለር ቀያይረ ነው የመጣ ቆንጆ ልብስ ነው ማለት ነው። በጣም ያምራል። በደንብ የሚያዘንጥ ቆንጆ ጥበብ ነው። ትክክለኛ ጥበብ ብለን የምንጠራው ማለት ነው። ስለዚህ ይሄ ቀሚስ በተለይ በወራጅ ጥልፍ ቢሰራ፣ በእጅ ጥልፍ ቢሰራ ሞር ሪኮመንድ አደርጋለሁ። ግን በእጅ ጥልፍ ጊዜ የማይኖር ከሆነና በእጅ ጥልፍ ለማሰራት የሚወደድብን ከሆነ በአንገትና እጅ በማሽን ጥልፍ በቀላሉ በቆንጆ ሁኔታ በደንብ መሰራት ይችላል ማለት ነው።
በጣም ነው የሚያምረው። ፐርፕል ከሮዙ ጋር ሚክስ አደራረጉ ከክሬም ከለሩ ጋር በጣም የሚያምር ሆኖ ተዋህዶ የተሰራ ቆንጆ ነው። ጨርቁም ፍትፍት ያለ በደንብ ነጭ የሚያምር ጨርቅ ነው ማለት ነው። ጽድት ያለ ነው። ይሄው ነጠላውም እንደዚሁ ነው። ቀሚሱም ነጠላውም እኩል ነው። ነጠላውም በጣም ነው የሚያምረው። በዚህ መንገድ ቆንጆ አድርገን ምንሰራላችሁ ይሆናል ማለት ነው። በተለይ ደግሞ ከአንድም በላይ ሆናችሁ ከሁለት በላይ ሆናችሁ ለምታዙን ደግሞ በደንብ ሞር የተሻለ አማራጭ እንሰጣችኋለን። ነጠላ ትልልቅ በአዲስ መልክ አሸምነንላችሁ ከዛ ደግሞ ዋጋውንም ዲስካውንት አድርገንላችሁ ለእናንተ የምንሰራላችሁ ይሆናል ማለት ነው። ይሄን ቀሚስ ግን በአንገትና እጅኛ ጋር 16,000 ብር እኛ ጋር ታገኙታላችሁ። በማሽን ጥልፍ ማለት ነው። ወራጅ ጥልፍ የምትፈልጉ ከሆነ በእጅ ጥልፍ እሱን በመነጋገር የሚወስደውን ጊዜ በማውራት የምንሰራላችሁ ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ይሄንን ቆንጆ የሆነ ከዚህ በፊት የምታውቁት ቀሚስ ነው። ይሄንን ቆንጆ ልብስ ነው ያዘጋጀ ነው። ይሄም ልብስ ቆየት ያለ ልብስ ነው፣ ግን ደግሞ ስቲል አረንጓዴ በክሬም ከለር ስለሆነ መደቡ በደንብ አዲስ ዓመትን ሪፕሬዘንት ያደርጋል ብለን ያለፉትን ለዲስካውንት ያመጣናቸው ነው ማለት ነው። ዲስካውንት ላይ ያቀረብናቸው አዲስና ቆየት ያሉትን ነው ሚክስ አድርገን ያመጣናቸው ማለት ነው። እንደምታዩት ነው በደንብ ሙሉ በሙሉ መደቡ ክሬም ከለር ሆኖ ግን ደግሞ ላዩ ላይ ያረፈው አረንጓዴ፣ ከዛ ላዩ ላይ ደግሞ እንደ ከለር ፈርጥ የሆኑት ደግሞ ፒንክ አለ፣ ዶቃ አለ፣ ከዛ ደግሞ ሰማያዊ ከለር አለ፣ ቢጫም አለ። ይሄ ጣል ጣል ማለቱ ቀሚሱ ፍዝዝ ብሎ እንዳያስጠላ አድርጎታል ማለት ነው። ነጠላው ደግሞ እንደምታዩት ነች፣ ቀጭን ተደርጋ የተሰራች ነች። ይሄ ምን ይሆናል ማለት ነው የልብሱን ጥልፍ እና የልብሱን የጥለቱን ስፋት በደንብ እንድናየው ያድርገናል። የነጠላው መቅጠን ማለት ነው በጣም ቆንጆ እና በደንብ የሚያምር ነው ማለት ነው። ስለዚህ ይሄንን ቀሚስ ዙሪያውን 4/4 አድርገን በአንገትና እጅ አድርገን በቆንጆ ሁኔታ ይሄን ቀሚስ እኛ ጋር 16,000 ብር ታገኝታላችሁ ማለት ነው። ዲስካውንት አድርገንበት ነው። ቶሎ ቶሎ እያዘዛችሁ። በመቀጠል ደግሞ ማሳያችሁ ይሄንን አዲስ ቀሚስ ነው። ይሄ ደግሞ አዲስ ቀሚስ ነው። እንደምታውቁት ሙሉ በሙሉ መደቡ ሎሚ ከለር ሆኖ ከላይ ግን ትንሽ ጠንከር ያለ አረንጓዴ ከለር ያረፈበት የቀሚስ ዲዛይን ነው ማለት ነው። ሌላው ደግሞ እንደ ከለር ፈርጥ ፈርጦ ነው የገቡት። ደግሞ እቺ ፐርፕል ከለሯ ሮዝ ከለሯ እንደ ፈርጦና ገብታበታለች ማለት ነው። በጣም የሚያምር ቆንጆ ዲዛይን ነው ማለት ነው። በጣም ያምራል። የማይሰለች ቆንጆ የሆነ ድርብብ የሚያደርግ ጥበብ ነው ማለት ነው። ይሄ እንደምታዩት ነው። ይሄው በደንብ ያስታውቃል። ከስር ደግሞ ሳሳ ብሎ ወርቀ ዘቦ አለው። የራሱ አረንጓዴ ወርቀ ዘቦ አለው። በደንብ ልስልስ ብሎ የገባ ነው። ያምራል። የሚረብሽ አይደለም። ስለዚህ ይሄ ቀሚስ እኛ ጋር በጣም በቆንጆ ሁኔታ ተሰፍቶ በቆንጆ አሰፋፍ ጥልፍ ሳይበዛ ይሄ ቀሚስ አሁን ዲዛይን ዲቴል የበዛው ስለሆነ ጥልፍ ሳይበዛ ቢሰራ በጣም ሞር ከጥበቡ ጋር በደንብ ያማረ የሆነ ውበት ይኖረዋል። ነጠላውንም ደግሞ እንደምታዩት ነው። በጣም ያምራል። በጣም ቆንጆ ነው። የቀሚሱ ዲዛይን ራሱ ሆኖ ግን ደግሞ ጠበብ አድርገን የሰራ ነው። ቆንጆ የጥበብ ዲዛይን ነው። በጣም ያምራል። ይኸው እንደምታዩት ነው። ሰፋ ብሎ በመካከለኛ ሁኔታ የተሰራ ቆንጆ የነጠላ ዲዛይን ነው ማለት ነው። እነዚህ ሮዝ ሮዝ መግባታቸው በራሱ ነጠላውን ፍክት እንዲል አድርጎታል ማለት ነው። ይህን ቀሚስ እኛ ጋር በዙሪያውን 4/4 አድርገን በአንገትና እጅ አድርገን ሰርተን ይህን ቀሚስ 17,000 ብር እኛ ጋር በዲስካውንት ዋጋ ታገኝታላችሁ ማለት ነው። በቀጣይ ደግሞ የምናልፈው ወደዚህ ቀሚስ ነው። ማሳያችሁ ይህን ጥበብ ነው። ይሄ ጥበብ ከዚህ በፊት ቆየት ያለ ጥበብ ነው፣ ግን ደግሞ በጣም ጠንከር ያለ ከበድ ያለ ጥበብ ነው። ይሄም ለአዲስ ዓመት በደንብ ይሆናል። ጮክ ብሎ በደንብ ማዘነጥ የሚችል አቅም ያለው ልብስ ነው ማለት ነው። ለፕሮግራም ማድረግ ይቻላል። በጣም ያምራል። የሚወደድ በእናቶች ዘንድም በወጣቶችም ዘንድ በደንብ የሚወደድ ቆንጆ የጥበብ ምርጫ ነው ማለት ነው። እንደምታዩት ነው። ቢጫውን ቢጫ ነው። አበባው መሀል ላይ አበባው እንዳለ ነው። ለተለያዩ የእምነት ያለው ሰው በደንብ መሆን ይችላል ማለት ነው። ይሄ ቀሚስ እንደምታዩት ነው። በጣም ያምራል፣ ያዘንጣል። ነጠላውም ደግሞ ይሄው የመሃሉን ዲዛይን ተጠቅመን የሰራ ነው ማለት ነው። በጣም ቆንጆና የሚያምር የሚያዘንጥ የቀሚስ ምርጫ ነው። ይሄን ቀሚስ እኛ ጋር በአንገትና እጅ አድርገን ለአዲስ ዓመት ዲስካውንት 19,000 ብር እኛ ጋር ታገኝታላችሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችን ቤተሰብ እየሆናችሁ አብራችሁን ቆዩ እስከመጨረሻው ማለት ነው። መቀጠል ደግሞ ማሳያችሁ ይሄንን አዲስ ቀሚስ ነው። ይሄ ቀሚስ ከዚህ በፊት መደቡ በኦሬንጁ ፋንታ ሙሉ በሙሉ በክሬም ከለር የተሰራ ቀሚስ ነው። አሁን ላይ በአዲስ መልክ በዚህ መንገድ ከለሩ ተቀይሮ ልክ እንደ አዲስ ጥበብ በአዲስ መልክ እየተሰራ እየተለበሰ ያለ ቆንጆ ልብስ ነው ማለት ነው። በተለይ ይሄ ቀሚስ በግሩፕ ቢለበስ እንዴት ፍክት እንደሚያደርግ ፍክት የሚያደርግ ቆንጆ ልብስ ነው ማለት ነው። በጣም ከለሮቹ በጣም ያምራሉ። ሌመን ከለር አለው፣ በዛ ላይ ደግሞ ሰማያዊ ከለር አለው፣ ሮዝ ከለርም አለው። በጣም ቆንጆ እና የሚያምር ልብስ ነው። ከስር ቢጫ ወርቀ ዘብ አለው። በጣም ያምራል። ቆንጆ የሚያምር የሚያዘንጥ
ጥበብ የሆነ ቆንጆ ልብስ ነው ማለት ነው። ይሄ ቀሚስ ነጠላው ደግሞ እንደምታዩት በደንብ የሚያዘንጥ ነው። ይሄው ራሱ ነጠላው ወርቀ ዘቡ በዛ የሚል ከሆነ ወርቀ ዘቡ በዛ አድርገን እንሰራለን። ወርቀ ዘቡ በዛ ሳይል ከሆነም ደግሞ እንደዚህ ቆንጆ አድርገን የምንሰራላችሁ ይሆናል። ይሄ ልብስ ከለሩን ቀይሮ በአዲስ መንገድ ራሱን ፋሽን አድርጎ የመጣ ቆንጆ ልብስ ነው። ከለሩ ፍክት ያለ ስለሆነ ለአዲስ ዓመት በደንብ መሆን ይችላል በሚለው ይሄንን ቀሚስ እንግዲህ ለአዲስ ዓመት ዲስካውንት ከወጡት ልብሶች ጋር አንድ ላይ አቅርበንላችኋል ማለት ነው። በአንገትና እጅ ስራ 17 ሺህ ብር እኛ ጋር በዲስካውንት ዋጋ ታገኙታላችሁ። ለአዲስ ዓመት ዲስካውንት ብቻ ነው ማለት ነው በዚህ ዋጋ የምታገኙት። በመቀጠል ደግሞ ይሄን ቀሚስ ነው። ይሄ ቀሚስ በደንብ ጥበብ የሆነ በጣም የሚያምር በተለይ በቃ የሚያብረቀርቅ ነገር ለምትወዱ ይሄ በጣም ቆንጆ ምርጫ ነው። በጣም ነው የሚያምረው። ሙሉ በሙሉ መደቡ ሻምፓኝ ወርቀ ዘብ ሆኖ የተሰራ እለው ላይ እያንዳንዱ አበቦቹ ያረፉት ደግሞ ወርቀ ዘቡ ላይ ነው። በጣም ነው የሚያምረው። እንደዚህ ሲንቀሳቀስ በተለይ ራሱ በጣም ያምራል። በጣም የሚያዘንጥ ለፕሮግራሞች ለአዲስ ዓመትን ብቻ ሳይሆን ለፕሮግራሞች በደንብ መሆን የሚችል አዲስ ልብስ ነው ማለት ነው። በጣም ያምራል። በጣም ያዘንጣል። ዙሪያውን በ4 አርባ አድርገን ነው የምንሰራው ማለት ነው። ነጠላውም ደግሞ ራሱን ቀሚሱ ላይ ያለውን ነገር ነው የምናስገባው። በጣም ያምራል። በጣም ቆንጆ የሚያምር የሚያዘንጥ ፊት ላይ ለፀይምም ሆነ ቀላ ላለ ሰው በደንብ ማዘነጥ የሚችል ሻይን ስለሚያደርግ የማፍካት አቅም ያለው ቆንጆ ልብስ ነው ማለት ነው። ስፌቷን ብቻ በቆንጆ ሁኔታ ከሰፋናት ይሄ ቀሚስ በጣም ያምራል፣ በጣም ያዘንጣል ማለት ነው። እንግዲህ ይሄ ቀሚስ ዙሪያውን 4 አርባ አድርገን በአንገትና እጅ አድርገን በአዲስ ዓመት በዲስካውንት ዋጋ 20 ሺህ ብር እኛ ጋር የምንሰራላችሁ ይሆናል ማለት ነው። ለአዲስ ዓመት ዲስካውንት ብቻ ማለት ነው። በመቀጠል ደግሞ ይሄ ልብስ ነው። ይሄም ቀሚስ የዚህን አይነት ልብስ ይዘት ያለው ሆኖ ግን ይሄ ቆየት ያለ ነው፣ ትንሽ ቆየት ያለ ነው። ይሄ ግን አዲስ ነው ማለት ነው። እንደምታዩት ኮከብ ሆኖ እዚህ ጋር ደግሞ 4 ማዕዘን እየሆነ የገባ ቆንጆ የልብስ ምርጫ ነው። መደቡ ሙሉ በሙሉ ሮዝ ክሬም ከለር ይሄ ቤቢ ሮዝ ብለን የምንጠራው አይነት ከለር ነው። መደብ ሙሉ በሙሉ ጥቁር ዶት አለው። በጣም ያምራል። ፒንኮች ናቸው ያሉት ከለሮቹ ላይ። ቀይ ደግሞ ትንሽ ሰበር እንዲያደርገው ገብቶበታል። ቢጫውም አለ። በጣም ያምራል። አበባ ነገር እንደዚህ ከቢጫና ከአረንጓዴ ውጪ ለየት ብሎ መልበስ የምትፈልጉ ከሆነ ይሄ ቆንጆ ምርጫ ነው ማለት ነው። ዙሪያውን 4 አርባ አድርገን በአንገትና እጅ በ19 ሺህ ብር ይህን ቀሚስ እኛ ጋር በዲስካውንት ዋጋ የምንሰራላችሁ ይሆናል ማለት ነው። እንግዲህ የበዓል ዲስካውንቱን እየተጠቀማችሁ ማለት ነው። በቀጣይ ደግሞ የማሳያችሁ ልብስ ይሄንን ልብስ ነው ማለት ነው። ይሄም ዲስካውንት ያወጣንበት ቆንጆ ልብስ ነው ማለት ነው። ይሄንንም ልብስ በደንብ እየተለበሰ ነው፣ በደንብ ይታወቃል። ይሄም ልብስ ግን ደግሞ በዚህ ቡኒው ጠንከር ባለ ወርቀ ዘቡን በዛ አድርገን ሙሉ ለሙሉ መደቡን በክሬም ከለር አድርገ ነው እንደምትመለከቱት በጣም የሚያምር ቆንጆ የልብስ ምርጫ ነው ማለት ነው። ይሄው በደንብ ያምራል፣ በደንብ ያዘንጣል። በጣም ቆንጆ ነው። እላያችን ላይ እንደዚህ ስናደርገው ይሄው በደንብ የሚያምር ይሄም ደግሞ ለበዓል ደብዘዝ ፈዘዝ ብለን ግን ደግሞ ሰፋ ያለ ጥለት ስለሆነ በደንብ ልናምርበት የምንችል ነው ማለት ነው። እላዩ ላይ ከፈለግን ፈርጦች ጨምረን በደንብ ደመቅ ማድረግ እንችላለን። ነጠላውንም ደግሞ ለምሳሌ ልክ እንደዚህ ይሄው ነጠላው እንደዚህ ጥለቷን ጣል ስናረጋት አደራረጉን በትክክል ባላረገው በጣም ያምራል፣ ቆንጆ ይሆናል ማለት ነው። ከፊቴ ጋር ይሄው ይናበባል። በተለይ ቃላ ላለ ሰውና ጸየም ላለ ሰው በደንብ መሆን ይችላል ማለት ነው። ለምን ከቅላታችን ጋር ከራሳችን ከመልካችን ጋር ወጣ አድርጎ በደንብ ማሳመር ይችላል ማለት ነው። ነጠላው እንግዲህ እንደምታዩት ነው፣ ሰፊ ነው። ቀሚሱን በምንድን እንደዚህ አይነት መልኩ ነው። ነጠላውም ሰፋ ያለ እንደምታዩት ነው። ረዘም ያለ ቆንጆ ነጠላ ነው ማለት ነው። ረጅም ነው። ረጅም ነጠላ ለምትፈልጉ ይሄ ጥሩ ምርጫ ነው ማለት ነው። ረጃጅም ነጠላ ለምትፈልጉ በፍላጎታችሁ መሰረት እናስተናግዳችኋለን። ትልልቅ ነጠላዎች እንሰራላችኋለን። በተረፈ ግን ይሄን ቀሚስ እኛ ጋር በአንገትና እጅ አድርገን ሰርተን ልክ እንደዚህ ቆንጆ አድርገን ሰርተን ሰፊ ጥለት ስለሆነ ማለት ነው። ዙሪያውን ደግሞ በ4 አርባ አድርገን ሰርተን በቆንጆ ሁኔታ ይሄን ቀሚስ እኛ ጋር 17 ሺህ ብር ታገኝታላችሁ። ለአዲስ ዓመት ዲስካውንት ብቻ እየወጣ ነው ማለት ነው። ስለዚህ ለዛሬ ያቀረብንላችሁ እነዚህን ይመስሉ ነበረ። ሳምንት ደግሞ በተለየ አቀራረብ በተለየ ዝግጅት የተለያዩ አዳዲስ ጥበቦችን ተጨማሪ እንግዲህ ምርጫ ይሆናቸዋል ብለን የምናስባቸውን ደግሞ አዳዲስ ጥበቦች ይዘን የምንቀርብ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ስር አስቀምጡልን። በተረፈ መልካም ጊዜ ይሆንላችሁ። መልካም የጾም ወራት ይሆንላችሁ። ለኦርቶዶክስ ክርስቲያኖች በሙሉ ለሁላችሁም መልካም ቆዩ። ሰላም ሁኑ ባይ